ከምቀበለው ጡረታ ላይ 50 ብር እየተቀነሰ ለመንገድ ስራ እንዲዋጣ ለመንገድ ስራ አዎ ይሁን 100 ብር ደግሞ እየተቀነሰ 100 ብር እየተቀነሰ የቻለ ቤት ለሚያጸዳበት መንግስት አደረስታው እየከፈለው የሚሰራው የቻለ እኔ ማቆሱ ነው ያለውበትን ቤት የሚያጸዳው የቻለ ለዘካሪያስ ደግሞ ቆይ ለዘካሪያስ ደግሞ ቆይ 300 ብር ለዘካሪያስ ምን ቀረኝ ታዲያ እኔ ምን ቀረኝ ምን ይገባው ምን ይገባው ታዲያ ለዘካሪያስ ደግሞ እሺ ካለ 500 ብር ምን ቀረኝ ታዲያ ሄሎ የማንገር እኔ ልጃችሁ ቲክቶክ አዋርድ ላይ የመራው ነው። አሁኑኑ ባዮ ላይ ባለው ሊንክ እየገባችሁ ምረጡኝ። ቢራቢሮ ታምራለች ሁሌም ሳያለች። አንገትሽን ሳልሰብርልሽ ያለሽን አምጪ። ውይ ያለኝ ድምፅ ብቻ ነው። እሺ ዝፈኝ። አንገት ከሚሰበር ባይበላስ ቢቀር። ሙድ እያያሽብኝ ነው። ኧረ እኔ አይደለሁም የጻፍኩት። እሺ አውጪ ያለሽን። ጦጦ ልስጥህ፣ ፖፖ ልስጥህ፣ መጥበሻ ልስጥህ፣ ቦይለር ልስጥህ። 2 hours later ቡና ማፍያ ልስጥህ፣ ጨልፋ ልስጥህ። ኧረ በቃኝ በእናትሽ እንዴ! የሆነ ነገር ስጭኝና ልሂድበት። ለምን መረጃ አልሰጥህም? አንተ አሁን እንደማይህ እከካም ነህ አይደል? ጸጉሬን ነው ኑሮህን ጸጉርህን? አዎ ነኝ። እሺ ይኸውልህ ወደ አፊ ኮስሞቲክስ ብትሄድ እኮ በዓለም ላይ አሉ የተባሉ ለጸጉር ተስማሚ ሻምፖዎች፣ ኮንዲሽነሮች፣ ትሪትመንቶችና ቅባቶችን በተመጣጣኝ ዋጋ እንደ ልብ ማግኘት ትችላለህ። በዛ ላይ የሚይዟቸው ፕሮዳክቶች በሙሉ ኦሪጂናልና ከፍተኛ ጥራት ያላቸው ከመሆናቸውን በተጨማሪ ለህፃናትም ሆነ ለአዋቂዎች በጣም ተፈላጊ የሆኑት የጸጉር ፕሮዳክቶች በሙሉ እነሱ ጋር በሽ ናቸው። በተጨማሪም ለቆዳ ተመራጭ መታጠቢያዎች፣ ቅባቶች፣ ሎሽኖች፣ የጥርስ ሳሙናዎች፣ ሊፕስቲኮች እንዲሁም በተለያየ መጠን የተዘጋጁ መልቲ ቫይታሚኖችን ስትፈልጉ ከእናንተ የሚጠበቀው 22 ጋት የገበያ ማዕከል ቦሌ ሪያሊቲ ፕላዛ አሊያ ጀሞ ሰንሙን ስታር ሞል ላይ ወደሚገኙት የአፊ ኮስሞቲክስ ሱቆች ብቅ ማለት ብቻ ነው። እሺ አሁን የሆነ ነገር አትሰጭኝም? ማስታወሻ ልስጥህ። ዛሬም ሽሮ ማሚ ሽሮ ትወጃለሽ፣ ነጋ ጠባ ታገኝኛለሽ። ማሚ ሽሮ ፕሮቲን አለው ሲሉ አመንሽ ወይ? ማሚ ሽሮ በስቶ ኦቨርዶዝ አይሆንም ወይ? ትናንት ሽሮ ዛሬም ሽሮ ሁሌም ሽሮ። ዳዲ! አቤት አናዬ። ለዚህ እኮ ነው ህይወትን ማላምናት። እንዴ ማን ሞተ ልጄ? አረ ህይወት ኬሚስትሪ አስተማሪያችንን ነው ማለት። ሚስ ህይወት ምን አረገችሽ? ውሃ በስንት ይከፈላል አለችን። እሺ ያ ወሩ ሲደርስ ነው አላታለሁ። ነይ ልሳምሽ አለችኝና አጋስል አራቴን በኩርኩም አትከፍልልኝም። ወይኔ ዘጋኝ። ውይ ዲፕሬሽን ውስጥ ነበርኩ። አፍታታሽኛ ቦ ኦቴ። አረ ዲፕሬሽን የሀብታም ነው። እና የኔ ምንድን ነው? ያንተ ከረሃብ አያልፍም ብላበት። አረ እንደውም ቅድም ውሃ ስትይ ከነጋ ውሃ ጠጥተሻል። ታዲያ ካላመንክ ኩኩዬን ቼክ አድርግ። ምንድን ነው ደግሞ ኩኩዬ? ኩኩዬ ማሚ ገዛችልኝ ምርጥ የልምድ መከታተያ ካሌንደር ናት። ወላጆችዬ በደንብ አድምጡኝ። ኩኩዬ የልጆቻችሁን ሁለንተናዊ እድገት ከስሩ ለመከታተልና እንዲያዳብሩ የምትፈልጓቸውን ልምዶች ማለትም ለምሳሌ ጥርስን መቦረሽ፣ ውሃ መጠጣት፣ የተመጣጠኑ ምግቦችን መመገብ፣ አካላዊ እንቅስቃሴ ማድረግም ሆነ አዳዲስ ክህሎቶችን መማር ብቻ ሁሉንም ከልጆቻችሁ ጋር በቀን 3 ደቂቃ ብቻ እየወሰዳችሁ በመመዝገብ ለውጣቸውን በቀላሉ ትራክ ማድረግ የምትችሉበት አስደሳች የልምድ መከታተያ ካሌንደር ሲሆን በየወሩ መጨረሻም አጠቃላይ ውጤታቸውን እየደመራችሁ ለደከሙበት መፍትሄ መፈለግ፣ ለጎበዙበትም በመሸለም ማበረታታት ትችላላችሁ። ከእያንዳንዱ ወር ካሌንደር ጀርባ ልጆች ማስታወሻ ፎቶዎቻቸውን የሚለጥፉበትና የቀጣይ ወር እቅዶቻቸውን የሚያሰፍሩበት ቦታም አላቸው። ታዲያ ይህን ለራሳችሁ ልጆችም ሆነ ለወዳጅ ዘመድ ምርጥ ስጦታ የሚሆንና ሙሉ ዓመት የምትጠቀሙበትን ኩኩዬ የልምድ መከታተያ ካሌንደርን በ2000 ብር ብቻ ቤታችሁ ድረስ ስለሚያመጡላችሁ ክፍለ ሀገርን ብትሆኑ ለማዘዝ በዚህ ስልካቸው ደውሉላቸው። በጃፋርና በአሪፍ መጽሐፍት መደብሮችም ስለሚገኝ እየገዛችሁ ተጠቀሙበት። እወዳችኋለሁ። ባይ። ላት እባክሽ ደቂቃ ጨምሪልኝ በማርያም። እነሱ
በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለፈው ለፍቅርና ፎቶ ልኮ ነበር። እኔ ሰውን ልገለው ነው። ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ውጣ። ዛሬ በጣም ደስ ብሎኛል። ያ ተፈታ። አልቆይ ደቀቃው Tell us about yourself. መቼ ነው የምትጽፊው? እንዴት ጻፍሽ? እኔ እኮ ጸሐፊ አይደለሁኝም አክተር። ኖ እንደሱ አይደለም ያለው። ስምሽን አስተዋውቂንና እስቲ ስለራስሽ ንገሪኝ። ገብቶኛል እኮ ማይ ኔም ጄሪ አክተር ፕሮፌሽናል ፌመስ ኢትዮጵያ። አክተር ለወንድ ነው፣ አክትረስ ነው የሚባለው ለሴት። አንተ ወንድ ነህ ጄሪ። እባክሽ ደግሞ በአማርኛ አውሪ፣ እኛ ምን እናስተርጉም? ደም ማቀውን ባወራ ችግር አለው? When did you start your acting career? Oh my God. Thank you so much. ምንድን ነው ያለው? እንዴ ሰውዬ ምን እያደረክ ነው? ልሰርቅ ነበር፣ የሚረባ ነገር የላችሁም። ታዲያ አሁን ምንድን ነው የምትበላው? እና ቢያንስ ቋንጣችሁን ልብላ እዚህ ድረስ ከመጣው አይቀር። ሰውዬ ይሄ እኮ ግርዛት ክፍል ነው። ጭራሽ ዋጣው። እኔ ልጃችሁ ቲክቶክ አዋርድ ላይ የመራው ነው። አሁኑኑ ባዮ ላይ ባለው ሊንክ እየገባችሁ ምረጡኝ። ከምቀበለው ጡረታ ላይ 50 ብር እየተቀነሰ ለመንገድ ስራ እንዲዋጣ። ለመንገድ ስራ አዎ ይሁን 100 ብር ደግሞ እየተቀነሰ 100 ብር እየተቀነሰ የቻለ ቤት ለሚያጸዳበት መንግስት አደረስታው እየከፈለው የሚሰራው የቻለ እኔ ማቆሱ ነው ያለውበትን ቤት የሚያጸዳው የቻለ። ለዘካሪያስ ደግሞ ቆይ ለዘካሪያስ ደግሞ ቆይ 300 ብር ለዘካሪያስ። ምን ቀረኝ ታዲያ እኔ ምን ቀረኝ? ምን ይገባው? ምን ይገባው ታዲያ? ለዘካሪያስ ደግሞ እሺ ካለ 500 ብር። ምን ቀረኝ ታዲያ? ሄሎ እኔ ልጃችሁ ቲክቶክ አዋርድ ላይ የመራው ነው። አሁኑኑ ባዮ ላይ ባለው ሊንክ እየገባችሁ ምረጡኝ። ዶላር ተወደደ። ዶላር ቢወደድስ ቢያወጣ ሚሊዮን። እኔና ጀለሴ እኛ ህፃናት ነን፣ ምን ያገባን ይሆን? እኔ ሙሉ ዓለም ነኝ፣ እሱ ሰራዊቴ። ኬሚስትሪ እንዳለን ይታያል ከፊቴ። ገና ካሁኑ እንዲህ በደንብ ከወረክን ምን ያሳስበናል? እስኪ ንገሩን። እንጃ ይሁን ብሮዬ፣ ካሁኑ ወጥረን ከሰራን ስናድግ ዶላሩ አያሳስበንም። እሺ አይዋ እናንተዬ፣ ከእንግዲህ የሥራ አጋር አግኝቻለሁ። አብረን መወረክ ነው። ባይ ዘ ዌይ ኤኮ ክሎዝ አያት ባቡር መጨረሻ ላይ ከሰሞኑ አዲስ ብራንች ስለከፈቱ እሱን ለማስመረቅ በሄድኩበት ነበር ዘማርያምን ያገኘሁት። ታዲያ በዛው ልብሶቻቸውን ዘነጥንባቸው ነው ምላችሁ። ያው መቼም የኤኮ ክሎዝ ልብሶችን ውበት አይታችሁ ፍረዱ። ምቾትና ጥራታቸውንም ሀገር ያወቀው ነው። አሁን ደግሞ ለህፃናትም ሆነ ለአዋቂዎች አዳዲስ ዲዛይኖችን እያስገቡ ስለሆነ አያት ባቡር መጨረሻ አዲስ ከከፈቱት ብራንቻቸውም ሆነ በሚቀርባችሁ ቅርንጫፍ እየሄዳችሁ እንደኛ ፏ ብልጭ በሉ። እወዳችኋለሁ። ባይ። ፎቶ እንነሳ። እማማ ዝናሽ አሁንም ሳቂ። እኔ ጥርስ የለኝም፣ በከንፈር ልሳቅ። በደንብ ሳቁ። ያው በከንፈር ያው ከእንደገና 1 2 3 ለአንተ ያልሆነ ሳቁ ለማን ይሆን ነው? እና ደስም ቢል ደስም ባይል መንከትከት ነው እንጂ
ለአንተ ያልሆነ ሳቅ ለማሊሆን ነው። እውነት ነው። አሁን አብረን እንስቃለን። 1 2 3 ስል አንድ ላይ እንስቃለን። ምን ይከፈልበታል? ሳኩበት እንዴ እኔ ልጆት አይደለሁ? ምን ይከፈልበታል? ምንም አይከፈልም። በነጣ እየተንካካው ስስቅ የቆሰለው ሰውነት ያመኛል። እሺ እኔ አብሬ አይ መጨረሻ አንድ ጊዜ ብቻ ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፍሮ እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ማለት ነው ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ትገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል። እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለዋል። እኔ ልጃችሁ ቲክቶክ አዋርድ ላይ የመራው ነው። አሁኑኑ ባዮ ላይ ባለው ሊንክ እየገባችሁ ምረጡኝ። አና አቤት ዳዲ። ትሰሚያለሽ? ይኸው ዛሬ ፈተና ከወደቅሽ አታውቂኝም፣ አላውቅሽም። ኧረ አብሽር ዳዲ፣ ጣጣ የለውም። ዋ ተናግሬያለሁ። ጣጣ የለውም ስል 2 hours later. እሺ አጅሪት ፈተና እንዴት ነበር? እንዴ ማነህ ደግሞ አንተ? እባክህ Run.